ጌታ ኢየሱስም እናቱንና የሚወደውን ደቀ መዝሙር ቆመው ባያቸው ጊዜ እናቱን ሴትዮን ነው ልጅሽ አላት። ያን ደቀ መዝሙሩንም እናትህን ነዋት አለው። ከዚያች ሰዓት ጀምሮ ያ ደቀ መዝሙር ተቀብሎ ወደ ቤቱ ወሰዳት። ከዚህም በኋላ ጌታ ኢየሱስ ሁሉ እንደተፈጸመ ባየ ጊዜ ይህ የመጽሐፍ ቃል ይፈጸም ዘንድ ጠማሁ አለ። ከዚያም መጻጻን የተመላ ማሰሮ ነበር። ከመጻጻው ሰፍነጉን ነክረው በአሽግት ቅጠል ከዘንግ ላይ አስረው አስጠግተው ከአፉ ውስጥ ጨመቁት። ጌታ ኢየሱስም መጻጻውን ጎርጎጭ አድርጎ ሁሉ ተፈጸመ አለና ራሱን ዘለስ አድርጎ ነፍሱን ከሥጋው ለየ። አይሁድ ግን መሽቷልና እነዚህ አስከሬኖች ስለ ሰንበት በየተሰቀሉበት አይደሩ፣ የዚህች ሰንበት ቀን ታላቅ ናትና ጭንጭናቸውንም ሰብረው ያወርዷቸው ዘንድ ጲላጦስን ለመኑት። ጭፍሮቹም መጥተው አብረውት የተሰቀሉትን የመጀመሪያውን ወንበዴ ጭን የሁለተኛውንም ሰበሩ። ጭፍሮቹም ወደ ጌታ ኢየሱስ በሄዱ ጊዜ አይተው ፈጽሞ ሙቶ አገኙት፣ ጭኑንም አልሰበሩትም። ከጭፍሮቹም አንዱ የቀኝ ጎኑን በጦር ወጋው እንጂ ያን ጊዜም ከርሱ ደምና ውሃ ወጣ። ያየው መሰከረ፣ ምስክርነቱንም እውነት ነው። እናንተንም ልታምኑ እርሱ እውነት እንደሚናገር ያውቃል። ይህ ሁሉ የሆነው ከሱ አጽኑን አትስበሩ ያለው የመጽሐፍ ቃል ይደርስ ይፈጸም ዘንድ ነው። ሌላውም መጽሐፍ ይወጉት ያዩ ዘንድ አላቸው። በወልድ ያመነ